የተወደዳችሁ ቤተሰቦች ይሄ ላሞ ውስጥ የሚገኝ ገራሚ ፏፏቴ ነው። ለኳይር ቀረጻ መተን ነው ይሄን የሰራነው። ይሄ ፏፏቴ ነው የሚሆነው። ይሄ ማለት ፏፏቴ ነው። ፏፏቴ ይሄ ፏፏቴ የሚገርም ነው። በጣም የሚያስፈራ ነው። ሰው እዚህ ውስጥ ገብቶ ይተርፋል ማለት ከባድ ነው። ይታያችኋል ጥግ ላይ እዚህ ጋር በጣም ገራሚ መዝሙር ነው የተቀረጹት። ጌታ ይባረክ። እስቲ አይዞ በሉኝ። እየወጣን ነው። አላችሁ አይደል? ይሄ ይታያችኋል። እንግዲህ እግዚአብሔር ትልቅ ነው። ይሄን ፏፏቴ እንግዲህ ይታያችኋል። እግዚአብሔር እንግዲህ ትልቅ አምላክ ነው። ይህ በጠምባሮ ልዩ ወረዳ ብቸኛው ታዋቂ የሆነ ላሞ የሚባለው ወንዝ ነው። ያው ብዙዎች እዚህ ውስጥ መዝሙር ይሰራሉ። የተለያዩ ነገሮች ናቸው እዚህ ውስጥ ሰዎች የሚጠቀሙበት። ያው እግዚአብሔር አዋቂ ነው በነገሮች ሁሉ። ለሱ ትልቅ አምላክ ነው። እንግዲህ ጌታ መልካም ነው። እንግዲህ ይሄን ቦታ ካያችሁት በጣም ደስ የሚል አካባቢ ነው። ይሄ ፏፏቴ እንግዲህ በጣም ከባድ ነው። ጌታ ይባረክ። እግዚአብሔር ትልቅ አምላክ ነው። በነገር ሁሉ ትልቅ ነው እሱ። እግዚአብሔርን ምን እላለሁ መልካም ነው። ሰላም ለእናንተ ይሁን። ማዶ ያላችሁ እንዴት ናችሁ? እነዚህ ያያችሁ ቤታቸውን እየሄዱ አሁን ጨርሰን እየወጣን ነው። ጌታ ትልቅ ነው ያላችሁ። ከዛ ነው እየመጣ ያለው። እዲና ጋብሶሞ አፉን በሞይሶሞ ጌታ ይባረክ። እንኳን ሰላም ሆናችሁ። ተባረኩ። እንወዳችኋለን። እንግዲህ ይሄንን ቁልቁለት መውረዴ ነው። ጌታ ካንተ ጋር ይሁን በሉልኝ። ከባድ ነው እንግዲህ ይሄ